ህይወት ይለወጣል። ሻላካባያ ጠላት ያንተ መነጠቅ ማየት ይጀምራል። ጠላትሽ ያንቺን ከፍታ ማየት ይጀምራል። አንድ ሰው አሜን ይበለኝ። ጮና አሜን በሉባ። በሚገርም ሁኔታ ገራሚ የሆነ ተአምር ቤታችሁ ይገባል። እኔ አይደለው መጽሐፍ ቅዱስ የሚናገረው ከቅርብ ቀናቶች በኋላ አንዳንድ ሰዎች በሚደንቅ መገለጥ ነገራችሁ ከተማ ላይ ይታያል። ነገራችሁ አደባባይ ላይ ይታያል። ጅኒ ይስማ አሜን በላ። ትቀየራለህ። ሟርተኛ ይስማ ትለወጣለህ። አሜን በይ እባክሽ። እስኪ እለወጣለሁ በሉ። እስከ መቼ በረከት ትበላለች? እስከ መቼ እየሰራ ዜሮ ትሆናለህ? እስከ መቼ እየሰራ ክርስቲያኖች ኪሳቸው ባዶ ይሆናል? ዛሬ ተነብያለሁ። ኢየሱስ ከዛ እንዳወጣ ቤት ላይ መልካም ነገር ይሆናል። ወይ አንድ ቃል ወደ ልቤ ጥቂት ምን ውሃ አንጭልኝ እንጂ ረሃቡ እስከሚያበቃ ድረስ ቤትሽ ተጋርሏል። ረሃቡ እስከሚጠፋ ድረስ፣ ባዶነት እስከሚጠፋ ድረስ እግዚአብሔር ቤትሽን ይባርካል። እግዚአብሔር አሜን ይባርከኛል በሉ። አንዳንድ ሰዎች ጌታ ምስክሬ ነው አንድ ነገር አይባችኋለሁ። እንደ ጨለማ ያለ ልብስ ካባ ከላያችሁ ሲነሳ የጨለማ ካባ፣ የጨለማ የሐዘን ካባ፣ የማጣት ካባ፣ ግራ የመጋባት ካባ፣ ያለማግኘት ካባ ጮናው ሰር ከአንተ ላይ ያነሳል። ጮናው ሰር ከአንተ ላይ ያነሳል። ጮናው ሰሩ ከእናንተ ላይ ያነሳል። ከእንግዲህ ወዲህማ እግዚአብሔር ባርኳታል። እግዚአብሔር ባርኮታል። እግዚአብሔር ከሱ ጋር ነው። እግዚአብሔር ከሱ ጋር ነው እስከሚባል ቀን ድረስ ለሰፈር አነጋጋሪ ትሆናል። ሰፈር ስለ አንተ ማውራት ይጀምራል። አካባቢ ስለ አንተ ማውራት ይጀምራል። እንኳን ደስ አላችሁ። ዛሬ ምሽት አዋጅ እናገራለሁ። የፈራችሁት አይወርሳችሁ። የፈራችሁት አይወርሳችሁ። ላይ ልጅ ስራ ያደርጋል። አሁን ግን የቤት ባለቤት ነው። አታቶካቴና ማካያ ኢየሱስ የመጣው ሰዎችን ሀብታም ለማድረግ ነው እንጂ ለድህነት አይደለም። ስለዚህ ይህንን ቃል እሰብካለሁ። ቤታችሁ ላይ አስገራሚ በረከት ይገባል። እስኪ አሜን። ስንቶቻችሁ ናችሁ የምታምኑ? ስንቶቻችሁ ታምናላችሁ? ስንቶቻችሁ እንዳመናችሁት አንድ አዋጅ ናውጣ። እጃችሁን ዝቅ ስታረጉ የሆነ ነገር ውሰዱ። መጽሐፍ ሲናገር እንደዚህ ይላል፣ የእስራኤል ሕዝብ በምድረ በዳ ምን በላ ይላል? መና በላ ይላል። አሁን ግን መና የሚባል ነገር የለም አይደለ? የለም። መና የሚባል ነገር የለም። አሁን ግን እንደዚህ ይሆናል። አስገራሚ የሥራ በር ከፍቼልሃለሁ። ተአምራት ያለበት እንዴት ነው እስከሚባል ድረስ እግዚአብሔር አስገራሚ በረከት ይክፈትልህ። አሜን ነው ወይ? እውነት ትለወጣላችሁ። ዛሬ በዚህ ቦታ የመጣችሁ እግዚአብሔር አንድ ነገር ብሎኝ ነው የመጣሁት። ልጆቼ ተሰቃዩ አለ። ልጆቼ ግራ ተጋቡ አለ። ይነግዳሉ፣ ነገር ግን የሚበዘብዛቸው ነገር አለ። ዛሬ ግን እንደዚህ ይሆናል አለ። እስኪ አሜን አሜን አሜን። ድንገት አሮጌ አቁማዳ ወይ አሮጌ ማሰሮ ውሃ መሸከም እንደማይችለው ሁሉ ጠላቶቻችሁ ካሁን በኋላ እናንተን አይሸከሙም። እናንተን የሚያሳድዱ ወደ ኋላ ይመለሳል። አጠገብ ያለው ሰው ጨበጥ አድርገና እምነት በለው፣ የሌለን በለው፣ በማመን ነው የሚያዘው በለው። ስለዚህ በእምነት ትጨብጣለህ። አሜን